ሰላም ሰላም የተወደዳችሁ የባርኮት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ እንድሰራ ያሰብኩት ደግሞ ወረቂነም ነውና ወረቂነሙን ከመስራታችን በፊት ለወረቂነሙ የምንሰራበት ሀሸዋ መስራት አለብን። የሚያስፈልገን ግብአት ደግሞ እዚህ ጋር እንትን አለኝ የማያቃጥለው ቃሪያ፣ ይሄኛው ኩዝባራና መቅደስ አንድ ላይ ከትፌዋለሁ። እዚህ ጋር ሽንኩርት አለኝ፣ እዚህ ጋር የተጨመቀ አሲር ሎሚ አለኝ፣ እዚህ ጋር የተከተፈ ቲማቲም አለኝ፣ ዘይቱን አለኝ፣ ድብስ ሮማን አለኝ፣ ይሄ ማለት ነው። ከዛ ደግሞ ከበኋራት የሚያስፈልገኝ ነጭ ሽንኩርትና ዝንጅብል የተወቀጠ፣ ከዚህ ከሙን፣ ይሄ ፍልፍል አስዋት ቁንዶ በርበሬ ማለት ነው። ይሄ ደግሞ ሚክስ ቅመም ነው። ከዚህ ጋር ደግሞ ማጂ አለኝ ማለት ነው። ከዛ ሩዝ አለኝ። ሩዙ ደግሞ ይሄ ነው፣ መስሪ ይባላል። አጥቤዋለሁ፣ ውሃ የለውም፣ ዝም ብዬ ጥባ ነው ያደረኩት ማለት ነው። እና አሁን ወደ ማዘጋጀቱ እንሄዳለን። እዚህ ጋር ድስቴን አግያለሁ ማለት ነው። እንደዚህ አድርጌ ዘይቱን ነው የምጨምረው። ያው በዛ ያለ ዘይቱን ነው የሚያስፈልገው፣ እንደዚህ ማለት ነው። ከዛ ድስቴን ስላጋልኩኝ ሽንኩርታችንን እንጨምራለን ማለት ነው። ያው በዛ ያለ ነው የሚያስፈልገን። ሽንኩርቱን ትክክ አድርጌ ከተፈዋለሁ እና ብዙም እንትን አንለው፣ ያኔ ጠበስ ነው የምናደርገው። ቅጠሉ ጋራ ይበስላል ማለት ነው። እንደዚህ አድርገን ዘይቱን በደንብ ስለሆነ የሚያስፈልገው ጨምርበታለሁ ትንሽ ማለት ነው። እንደዚህ አድርጌ ብዙም ብስል አላደረገውም። ሽንኩርቱ ትንሽ በሰል ካለ በኋላ ቲማቲሙን ጨምሬ ከዛ ሊወጣ ሲል ሩዝን ጨምሬ ሩዝን አላበስለውም ማለት ነው፣ እንዲዋሃድልኝ ነው። በእንትኑ መስራት ይቻላል። ለብቻው ከታትፋችሁ ከውጭ ላይ ጨማምራችሁ ሳታበስሉትም በዛ እንደዛ አድርጋችሁ መጠቀምም ይቻላል። ብዙ ቤት እንደዛም ይሰራል። ግን እኔ ትንሽ እንደዚህ ጥብስ ሲል ቅመሙ ነጭ ሽንኩርቱን ቲማቲሙን ጋር አንድ ላይ ሲሆን ቆንጆ ጣዕም ይኖረዋል ማለት ነው። አብረን እንሰራለን። የኔ ወዶች ሰላም ልጆች፣ መጥቻለሁኝ። እንደዚህ ሽንኩርቴን ብስል አድርጌዋለሁ። በደንብም ቡኒ እስከሚሆን አላበሰልኩትም፣ ግን ትንሽ ሰዓት ቀንስ አድርጌ ብስል አድርጌዋለሁ። አሁን ቲማቲሙን እንጨምራለን። ከአሁን በኋላ ብዙ አናቆይም። ቲማቲም ሽንኩርቱ ከበሰለ ከዛ ቲማቲማችንን እንጨምራለን ማለት ነው። ቅጠሉ ጋር ስለሚበስል ብዙም አያስፈልገውም። እዚህ አድርጌ ትንሽ ቲማቲሙ ጋር እንዲዋሃድ ብስል አደርገዋለሁ ማለት ነው። ከዛ የምንሰራው ይሄን ነው። ሁላችሁም ታውቁታላችሁ፣ እንደየቤታችሁ ይለያያል። እኔ ጋር የምሰራው ይሄ ነው፣ ግን ኩዲ የሚለው ነው ቆንጆ። ይሄ ምንም አይልም፣ ቅጠሉ ይበጣጥሳል ነው። እና ደግሞ ይሄን መጨመራችሁ ለእናንተ በጣም ቆንጆ ነው። በጣም ነው የሚጥመው፣ ጣዕሙ ሽታው ምናምን ቆንጆ ነው። ያው ከቅመም ደግሞ ብዙ ማብዛት አይጠበቅባችሁም። ከሙንና ቁንዶ በርበሬ ካለው በቂ ነው። የተረፈ እናንተ የፈለጋችሁትን መጨመር ነው። ዋናውን ሎሚና ድብስ ሮማን ነው ጣዕሙን የሚያመጣው ማለት ነው። እንደዚህ አድርጌ ቲማቲሙ ጋር ትንሽ ካዋሃድኩ በኋላ ይሄ ውድት ቲማቲሜ እንደዚህ ብስል አድርጌያለሁ። አሁን ነጭ ሽንኩርቱን ጨምረዋለሁ። ከዛ ቅመሙን እጨምራለሁ ማለት ነው። ቅመሙን እጨምራለሁ። ቅመሙን እንደዚህ ከጨመርኩ በኋላ አሁን ብዙም አላቆየውም ማለት ነው። እንደዚህ እንዲዋሃድልኝ ይሄ የማያቃጥለውን ቃሪያውን ጨምረዋለሁ። ይሄ በጣም ሽታው ጣዕሙ ቆንጆ ነው የሚያደርገው። እንደዚህ አድርጌ አው በስጋም ይሰራል፣ በተፈጨ ስጋ ይሰራል። ግን በስጋው ሳይሆን በዚህ ነው የሚጠመኝ። የምንጠቀመው እንደዚህ ነው ማለት ነው። ከዛ ሩዝን ጨምራለሁ። ሩዝን ይሄ እንትኖቹ ሩዝ መስሪ የሚባለው የለም፣ ይሄን ነው የምጨምረው። አጥቤዋለሁ፣ ግን ውሃ አላረኩበትም። አሁን ሩዝን ከጨመርኩ ብዙ አላቆየውም። ሎሚ እጨምራለሁ እንደ ፍላጎታችሁ፣ ግን ሎሚ ሲበዛበት ነው ቆንጆ ነው የጨመርኩት። ግማሽ በምትሆነው ኩብ ነው የጨመርኩት። እንደ ፍላጎታችሁ። አሁን ሩዝ ከተጨመረ ስለማይቆይ ይሄንን እንጨምራለሁ፣ የተከተፈውን። ከዛ እንደዚህ አድርጌ እሳቱን አጠፋዋለሁ ማለት ነው።
ብዙ መብሰል ስለሌለበት ሩዙ ጨው እንደየመጠናችሁ መቼም ጨው ከየትኛውም ቦታ ጨው ይጨመራል። ድብስ ሮማኑንም ቆይ እንደዚህ አድርጊ። ድብስ ሮማኑን ጨምረዋለሁ። ጠቆር ያለ ድብስ ሮማኑ ነው። ድብስ ሮማኑ አንዳንድ ቤት ስኳር ይጨምራሉ፣ ግን ድብስ ሮማኑ ራሱ ማለት ነው ይሄን ጭማቂ አይደለም የሚባለው እሱ ራሱ በጣም ጣፋጭ ስለሆነ እንደዚህ በቃዋን የሩዙ አልበሰለም፣ በጣም ድርቅም አላለም፣ ውሃም የለውም፣ ግን ድርቅም አላለም። ሲጠቀልሉት ቆንጆ ነው ራሱ። ከዛው ከለሩ እንደዚህ ትንሽ ሳይ ስለሆነ እንደዚህ አልበሰለም፣ ዝም ብዬ ለማዋሃድ ነው። ጨው እናንተ ቀምሳችሁ እንደየፍላጎታችሁ ጨምሩ ማለት ነው። ያው የሁሉም ቤት አሰራር ይለያል፣ ግን እንደዚህ አድርጋችሁ ደግሞ ሰርታችሁ ማኮት በጣም ነው የሚጣፍጠው የእውነት ውዶች። ይሄው እንደዚህ አድርጌ አጥቤዋለሁ። ይሄ ማጠብ አለባችሁ። ለምን እያንዳንዱ ውስጥ ቆሻሻ ስለሚሆን እንደዚህ ግትን እያደረጋችሁ ጥብ አድርጉት። የውሃ ሸዋይም እንደዚህ ተዘጋጅቷል። እንደዚህ አድርጋችሁ ሞል በጣም ይጣፍጣል። እና ደግሞ ለአዲሶች ስትሰሩ ለስላሳው ይሄ በጀርባ እንደዚህ ነው የሚሆነው። ያኔ ለስላሳው ስትሰሩ ከወደ ስር ነው የሚሆነው። ሸካራውን ከወደ ላይ ለአዲሶች ነባሮች ታውቁታላችሁ። ግን እንደዚህ አድርጋችሁ በቃ ይቺ ነው እንደዚህ ጥብ ታረጋላችሁ። እንደዚህ ታረጋላችሁ። ጥብቅ እንዲላችሁ ወደ ኋላ ሳብ ታረጉታላችሁ። አንዴ እስከምትለምዱ ድረስ ይቺ ምልስ እያረጋችሁ ሲሰራ ሳር ሲነካው እንዳይልባችሁ በደንብ እንደዚህ ጥብቅ እያረጋችሁ እንደዚህ ማለት ነው። እንደዚህ ነው የምንሰራው። እኔ እንደዚህ አድርጌያለሁ። ያን ለስላሳውን በሸካራው አድርጋችሁ ነው ሩዙን ሸካራው ላይ ነው የምታረጉት። ከዛ እንደዚህ እቺን ምጥጥ ታረጋላችሁ። እቺንም እንደዚህ ምጥጥ ታረጋላችሁ። ከዛ እንደዚህ ጥብቅ እያረጋችሁ በዚህ ጥቅል እያረጋችሁ እንደዚህ ጥብቅ እያረጋችሁ ከሰራችሁት በጣም ቀላል ነው። ጣዕሙ ደግሞ በጣም ቆንጆ ነው። ያው ደግሞ እሳት ላይ ሲደረግ የሚጨመረውን አሳያችኋለሁ። ምንም ሎሚና ድብስ ሮማን ነው የሚጨምሩት። ከዛ ድንች ከስር ታረጉበታላችሁ። የእውነት በጣም ነው የሚጣፍጠው። እንደዚህ ሳብ ታረጉታላችሁ ጥብቅ እንዲልላችሁ። በቃ እንደዚህ እያረጋችሁ በትንሽ ለለማዶች ያስቸግር ይሆናል። እንደዚህ እያረጋችሁ መስራት ማለት ነው። በጣም ቆንጆ ነው። በጣም ቀላል ነው። የኔ ወዶች ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ትልልቅ ቅጣት ሲሆን ደግሞ ትቆርጡታላችሁ፣ ትንሽ ሲሆን ደግሞ ይቀጣጠላል ማለት ነው። ትንሽ አይሰልጥም። እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። ሰርተን ጨርሰን እንገናኛለን። እንደዚህ እንትን ብዬ ሰዓታችሁ እንዳልፈጅባችሁ መጠቅለሉ ጊዜ ስለሚፈጅ በዚህ መልኩ እየጠቀለላችሁ ትሰራላችሁና ላይክ አድርጉልኝ፣ ብቻ ሰብስክራይብ አድርጉኝ፣ አበረታቱኝ። መጨረሻ ላይ ደግሞ አሳያችኋለሁ። እስከዛው መልካም ቆይታ ይኖርብሽ። የውሃ ሸዋው እንደዚህ ነው። በዛ ያለ ስለሆነ የሰራሁት በቃ ሩዙ አልበሰለም። ከጎመኑ ከወርቅ ነው የሚበስለው፣ ግን እንደዚህ ሚክስ ሲሆን በጣም ቆንጆ ነው ጣዕሙ። ሰርቼ መጨረሻ ላይ አሳያችኋለሁ። እስከዛው መልካም ቆይታ። ወዳችኋለሁ። ሰላም ውዶችዬ፣ እንዴት ናችሁ? እንዴት ቆያችሁ? በጣም ይቅርታ ረስቼው ስደረድር ሳላሳያችሁ። እንደዚህ አድርጌ ከስር ድንች አድርጌበታለሁኝ፣ ከላይ እንደዚህ አድርጌ ደርድሬበታለሁኝ። የጨመርኩት ውሃ ደግሞ እንትን ነው ድብስ ሮማን ሎሚና ትንሽዬ ጨው አድርጌ ትንሽ ዘይቱን አድርጌ ነው የጣድኩት። እሳቱን ቅንስ አደርገዋለሁ ማለት ነው። እሳቱ በጣም እንትን አይደለም፣ በዚህ ነው እንደዚህ። ከዛ ደግሞ ማለት ነው ላው ፍልቅልቅ ብሎ እንዳይበተንባችሁ እንደዚህ አድርጌ ሰሃን እጨምርበታለሁ ማለት ነው። ከዛ እንደዚህ አድርጌ ለአንድ ሰዓት የሚሆን አቆየዋለሁን ቅንስ ባለ ሰዓት ማለት ነው። ይበስልልኛል። መጨረሻውን ደግሞ አብረናለን። እስከዛ መልካም ቆይታ ውዶቼ። ሰላም ውዶችዬ፣ እንዴት ናችሁ? እንዴት ቆያችሁ? በጣም ይቅርታ ረስቼው ስደረድር ሳላሳያችሁ። እንደዚህ አድርጌ ከስር ድንች አድርጌበታለሁኝ፣ ከላይ እንደዚህ አድርጌ ደርድሬበታለሁኝ። የጨመርኩት ውሃ ደግሞ እንትን ነው ድብስ ሮማን ሎሚና ትንሽዬ ጨው አድርጌ ትንሽ ዘይቱን አድርጌ ነው የጣድኩት። እሳቱን ቅንስ አደርገዋለሁ ማለት ነው። እሳቱ በጣም እንትን አይደለም፣ በዚህ ነው እንደዚህ። ከዛ ደግሞ ማለት ነው ላው ፍልቅልቅ ብሎ እንዳይበተንባችሁ እንደዚህ አድርጌ ሰሃን እጨምርበታለሁ ማለት ነው። ከዛ እንደዚህ አድርጌ ለአንድ ሰዓት የሚሆን አቆየዋለሁን ቅንስ ባለ ሰዓት ማለት ነው። ይበስልልኛል። መጨረሻውን ደግሞ አብረናለን። እስከዛ መልካም ቆይታ ውዶቼ።
በድጋሚ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከአንድ ሰዓት ቆይተን ተመልሰናል። ያው እንደዚህ በስሏል ማለት ነው። ትንሽ ቀዝቀዝ እስከሚል ድረስ እተዋለሁ። ለምን እንትን ካልቀዘቀዘ ትኩስን ከሆነ ማለት ይጠቁርባችኋል። ይኸው እንደዚህ ብሎ ምንም ሳይሆን ወጥቶልኛል። ከዛ እንደዚህ እያደረኩኝ እዚህ ጋር አደርጋለሁ ማለት ትኩሱን እንዳታደርጉ እሺ። ትኩሱን ካደረጋችሁት ጥቁር ማለት ጸባይና ቅጠሉ ድርቅ ማለት ኮሽ ማለት ጸባይ ይኖራል። እንደዚህ እያደረጋችሁ በምትፈልጉ መልኩ አውጥታችሁ መጠቀም ትችላላችሁ። ሰርታችሁ ሞክሩት። የእውነት በጣም ቆንጆ ጣፋጭ ነው። ትንሽ ድብስ ለማናም በዛ ስታረጓት ደግሞ ቆንጆ ይሆናል። እኔ ግን ሎሚ ሲበዛብን ነው የሚጥመኝ። እንደየምርጣችሁ እንደዚህ እያደረጋችሁ ታወጡታላችሁ ማለት ነው። እና ሙሉውን አውጥቼ እመጣለሁ ማለት ነው። አይ ጉዶችዬ እንደዚህ አድርጌ ጨርሻለሁኝ። በፈለጋችሁ መልኩ ማቅረብ ትችላላችሁ። ከሌላ ያረኩት ድንች ነው። ለምን ከስድንች አድርጌበት ስለነበረ መጀመሪያ ስደረድስ አላሳያችሁ ይቅርታ ያወረስቸው ነውና ይሄን ይመስላል። ሎሚ ማድረግ ትችላላችሁ። በጣም ቆንጆ ነው። ሰርታችሁ ሞክሩት። ስለምታበረታቱኝ ከጎኔ ስላላችሁ አመሰግናለሁኝ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ የኔ ወዶች።